አንዱና ትልቁ ጉዳይ የቤተሰብ የባዕድ አምልኮ ጉዳይ ነው። ሰዎች እስኪገረሙና እስኪደነቁ ድረስ በአንድ ጊዜ አለባበሳችሁ ዝርክርክ ይላል። አንድ ታምር ልንገራችሁ ስለ ሰላም ለኪ። አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። አንድ ወንድ ሰዶማዊ የሚሆንባቸው መንገዶች እኔ ከማጠናው እኔ በመናፍስት ጉዳይ ላይ ከማጠናው ካየኋቸውም በየጸበሉም እኔም በየቤቱ እየሄድኩኝም ከሰማሁት ካነበብኩት ነው የምነግራችሁ። እንግዲህ አንዱና ትልቁ ጉዳይ የቤተሰብ የባዕድ አምልኮ ጉዳይ ነው። የመጀመሪያው እናት አባት የሚያመልኩት ቤት ውስጥ ቡና እያፈሉ የሚጠሩት ቡና እየዘገኑ የሚበሉለት በሲኒ ቡና የሚደፉለት የሚያጓሩለት ፈጫሳ የሚያደርጉለት የኔ ጠቋር የኔ አዳል የኔ ወሰን እያሉ ተየከራማ እየተባለ የሚመለከው በየብሔሩ የሚመለከው ለዚህ ነገር ይዳርጋል። የመጀመሪያው ፍላጎቱ ይሄ ስለሆነ መንፈሱ እንዴት ነው የሚፈልገው? ከዛ እያለ ነው የምንመጣው። ብዙ ጊዜ መናፍስት እኔ ሚስት ነኝ እኔ ባል ነኝ ብለው የሚሉበት ጉዳይ አለ። ሃይማኖት መጥቀስ አልፈልግም፣ ግን እኔ ሚስት ስለሆንኩኝ ይሄንን ልጅ ማንም ሴት እንድትቀርበው አልፈልግም ትላለች መንፈሷ። ሚስት ስለሆነች ብቻ ሳይሆን ይሄ ሰው እንዲወልድ ስለማትፈልግ ፍሬ እንዲያፈራ መንግስተ ሰማያት እንዲወርስ ስለማትፈልግም ጭምር ነው እንጂ መንፈስ ሴት ጾታ ተላብሶ ማሊያ ለብሶ ወንድን ስለቀረበ የሚጠቀመው ጥቅም የለም። ያው መንፈሱም ሲኦል የሚገባ ነው፣ ሰውየውም ሲኦል ነው የሚገባው። ሚረካም አይደለም ሰይጣን፣ በዚህ ሚረካ ሆኖ አይደለም። ግን ይሄንን ሰበብ አድርጎ ይሄን ማሊያ ለብሶ ምን ያደርጋል? ወንዶችን ከሴት ዛር መንፈስ ጋራ በማላበስ ስሜቱን በማምጣት ግለ ወሲብ እንዲፈጽም በማድረግ ከዛም ደግሞ የተለያዩ ነገሮች እንዲፈጽም በማድረግ ታለማምደዋለች። አንድ ታምር ልንገራችሁ ስለ ሰላም ለኪ። ድሮ ነው እንግዲህ 95 ዓመተ ምህረት አሁን ስንት ሆኖ ማለት ነው? በስማ 22 ዓመት። እናንተ እድሜያችንም ለካ እንደ ቀልድ እንዲህ ነው የሚሄደው። አሁን እኮ እኔም እኮ ድሮ በእኛ ጊዜ እያልኩ ማወራ ሰውኛለሁ። የዛሬ 22 ዓመት ታሪክ መተረክ ከጀመርኩ ከባድ ነው። ጻርቃኔ ማርያም እያለው አንድ አምባት እመቤታችን ጋር ሱባኤ በመግባት ይለምኗታል። ያሰቡት ነገር ይፈጸማል፣ ይደሰታሉ፣ ይሄዳሉ። አውቶቢስ ተራ ወደ ክፍለ ሀገር ሊሳፈሩ ሲሉ አንድ ቆቅ ሌባ አባቴ ላግዞት ብሎ ሻንጣቸውን ሁለመናቸውን ልሸከማለ ዞር ሲል የለም። ከየት ያገኙት? ቢፈለግ ጠፋ። ፖሊስ መጣው አሉ፣ አለቀሱ፣ መፍትሄ የለም። በኋላ ትዝ አላቸው፣ እኔ ፖሊስ ከምፈልግ ለምን እመቤቴን አልፈልግም? ፖሊስ ከምጠይቅ ለምን እመቤቴን አልጠይቅም? ከሷ ደጅ አይደል የመጣው ብለው ፊታቸውን ወደ ምስራቅ ወደ ጻርቃኔ ማርያም ዞር አድርገው ከልባቸው ከሊናቸው ከነፍሳቸው 3 ሰላም ለኪ ጸልየው እመቤቴ እኔ ምንም አልልም፣ ንብረቴን ላንቺ ሰጥቻለሁ፣ አንቺ እንደምንም አድርገሽ አምጪልኝ ብለው እንዲቆጭ ሲሉ ያሱ ይመጣና አንተ አስማተኛ እንካ ብሎ ፊት ለፊት ጥሎላቸው ሄደ። ፖሊስም አልጠሩም፣ ተደስተው ይዘው ሄዱ። ከዛ ምንድነው ያደረጉት? ይሄንን ታምር እመቤታችን ካደረገችልኝ ወደ ክፍለ ሀገር አልሄድም ብለው ወደ ጻርቃኔ መጥተው እቺን ታምር ለመናገር ያኔኛ እዛ ውስጥ ስለምናገለግል መድረክ ላይ ቆመው ይሄ የመጣሁት ድጋሚ ለሁለተኛ ጊዜ ነው፣ ዛሬ ሄጄ ተመልሻለሁ፣ እንዲህ ሆኛለሁ ብሎ መሰከሩ። የጸሎተ ማርያም ኃይል እንደዚህ ነው። ጠላት ያስታግሳል፣ አጋንንት ያስራል፣ አጋንንት ብን አድርጎ ያጠፋል። ብቻ ባጭሩ ጋሻ መከታ ነው። እሺ ሰዎች እስኪገረሙና እስኪደነቁ ድረስ በአንድ ጊዜ አለባበሳችሁ ዝርክርክ ይላል። ለአለባበሳችሁ ግዴለሾች ትሆናላችሁ። ልብስና ጫማ ስትገዙ ለወጣት ሳይሆን ለአዛውንት የሚሆኑ ነው የምትገዙት። አካሄዳችሁም ተቀይሮ አቀርቅሮ ጀፍ እያላችሁ እያዘገማችሁ ትራመዳላችሁ። ነገረ ስራችሁ በሙሉ የጎልማሳ የወጣት ሳይሆን የአዛውንት የአሮጊት ይሆናል። በነገራችን ላይ ስራ መስራት እየቻሉ የማይሰሩ ከቤት ተጎልቶ የሚውሉ ሰዎች ከኮሌጅ ከዩኒቨርሲቲ ተመርቀው ዞር ብለው ስራ የማይፈልጉት ማስታወቂያ የማዩት ቤት የሚጎለቱት ሰዎች
ከስራ በራሳቸው ፈቃድ ለቀው ከቤት ያለ ስራ የሚውሉት ሰዎች ቆማጣ አንዱ ወይም ሁለቱ እግሩ ሽባ የሆነ ደብተራ የመተተባቸው ሰዎች ናቸው። የመተተባቸውን ደብተራ አካል ይዋረሱና አይሰሩም፣ ከቤት አይወጡም። ቤት ውስጥ ሲገላበጡ፣ ሲተኙ፣ ሲቀመጡ፣ ሲበጠበጡ ይኖራሉ። የደገመባችሁ ደብተራ አይነ ስውር ከሆነ አይናችሁን በድንገት ይጋርዳችኋል፣ ለማየት ትቸገራላችሁ። በተለይ ጤነኛ አይን እያላችሁ ጸሎት ስትጸልዩ፣ ለምሳሌ አርጋኖን፣ ሰይፈ ሥላሴን ስትጸልዩ ፊደሉ አይታያችሁም። ቢታያችሁም ፊደሉ ተደራርቦ ለማየት ለመለየት ትቸገራላችሁ። ፊደሎቹ አይናችሁ ላይ ይርመሰመሳሉ። ይህ ምልክት ደብተራው ወይም ደጋሚው ላይ ያለው የአካል ችግር በላኮ መተት አማካኝነት የደብተራውን አካል ስትዋረሱ ነው። ሌላው መተት የተመተተበት ሰው ጠባዩን እጅግ የሚያከፋውና የሚቀያየረው በመተት የገባውን አጋንንት ጠባይ ስለሚዋረስ ነው። የመተት አጋንንት ውስጣችን ሲገባ በቀን ውስጥ ብዙ ተለዋዋጭ ጠባይ ይኖረናል። የተናገርነውን አናውቅም፣ አናደርግም፣ በቃላችን አንገኝም። ምን እየሆንንና ምን እንደሆንን ሁሉ ለኛም ለሰዎችም ግራ እንሆናለን። በአጠቃላይ ይህ ነው የሚባል የሚጨበጥ ለሰዎች የሚገለጥ ጠባይ አይኖረንም። እንደውም ግራ የሚያጋባ ከማንኛውም ሰው ጋር የማያግባባ ጠባይ ነው የሚኖረን። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 1 ቁጥር 29 ላይ ክፉ ጠባይን ተሞሉ እንዳለው መተት የተደረገባቸው ሰዎች የመተት አጋንንት ክፉ ጠባይ ውስጣቸው ይመላል። ለምሳሌ መተት የተደረገበት ባል ሚስቱን በድንገት ይጠላል። ቀድሞ ሰጣት የነበረውን ፍቅርና ክብር በአንድ ጊዜ ተዋል። ከሷ ጋራ ሲተኛ የገዛ ሚስቱ አካል የሌላ ሰው አካል ይመስለዋል። በዚህም ስሜቱ ይቀዘቅዛል፣ ፍላጎቱ ይሞታል። ከሚስቱ ጋራ አይደለም አብሮ መተኛት ማየት ያስጠላዋል። ሚስቱን ይደበድባል፣ ልጆቹን ይመታል። ሚስት መተት ከተደረገባት ለባሏ ያላት ፍቅርና ክብር በድንገት ይጠፋል። ባሏን ያለ ምክንያት ትጠላለች፣ ትደበድባለች። ልጆቿን በረባውም ባልረባውም በጥፋታቸውም ያለ ጥፋታቸውም ትመታለች። ለምን? ውስጣዊ ጠባይዋ በመተት አጋንንት ክፉ ጠባይ ስለተመላ። ቅዱስ ጳውሎስ ክፉ ጠባይ ተሞሉ እንዳለው ብዙዎች በድንገትና በጊዜ ሂደት ክፉ ጠባይ የሚሞሉት ክፉም የሚሆኑት በክፉ መናፍስትና በመተት ጠባይ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 5 ቁጥር 13 ላይ ክፉን ከመካከላችሁ አውጡት እንዳለው መተት የተደረገባቸው ሰዎች አውቀው ነቅተው በጾም በጸሎት በስግደትና በቅዱስ ቁርባን ሕይወት ክፉን መተት ከመካከላቸው ካላስወጡ በሕይወታቸው ሲበጠበጡ ይኖራሉ። ከባሰ ደግሞ ምናልባት ሕይወታቸውንም ሊያጡ ይችላሉ። ለምሳሌ አንድ ተማሪ በእውቀቱ መተት ሲደረግበት በመጀመሪያ የተፈጥሮ ዕውቀቱን በመተት አጋንንት እንዲያጣ ሲያደርጉት አንደኛ መተቱን ያስመተተበትን ሰው ጠባይ ይዋረሳል። ያስመተተበት ሰው ድንዝ ያለ ሙልጭ ያለ ሰነፍ ከሆነ የተመተተበት ተማሪም በድንገት ድንዝ ይላል፣ ከጉብዝና ወደ ስንፍና ይሸጋገራል። ሁለተኛ ተማሪው መተቱን የመተተበትን ሰው ጠባይ ይዋረሳል። ጠባዩ ተገልብጦ ሌላ ሰው ይሆናል። ሶስተኛ በመተት ወደ ህይወቱ የገባበትን አጋንንት ጠባይ ይዋረሳል። አጋንንቱ አፍዝዞ አደንዝዞ ትምህርት አስጠልቶት ትምህርት አስትቶት ከትምህርት ህይወት ያስወጣዋል። ምናልባት ተማሙቶ ቢማር እንኳን ዩኒቨርሲቲ የሚያስገባውን ውጤት ማምጣት አይችልም። መተቱ በምንሰራው ስራ የተመተተብን ከሆነ የምናሳየው ጠባይ ስራውን መጥላት፣ ስራ ቦታ ማንቀላፋት፣ በአግባቡ አለመስራት፣ ስራው አልገፋ ማለት፣ ብቃት ማጣት ወይም መቀነስ፣ ድንገተኛ ህመምና ድብርት፣ ተለዋዋጭ ጠባይ መኖር፣ በስራው ችሎታ ወደ ተሻለ ከፍታ ከፍ አለ ማለት፣ ሰርቶ ባገኘው ገንዘብ በረከት ማጣት ወይም በገንዘቡ ምንም ቁም ነገር ሳይሰራ ማባከን ወዘተ ናቸው። ስለዚህ ሰውየው ላይ እንደተመተተበት የመተት አይነት በየፈርጁ የተለያዩ ችግርና ጠባይ በህይወቱ ይታያል፣ ያስተናግዳል። ጸሎቱም ኃጢአት ትሁንበት። ይኸውላችሁ ጸሎቱ ምን ትሁንበት አለ? ኃጢአት ትሁንበት። እግዚአብሔር ምሕረቱን ያብዛልን። እንጸልያለን። የሚታየው ውድቀት ነው። እንጮሃለን፣ የሚታየው ልክፍት ነው። እንጸልያለን፣ ሁሉ ጊዜ እንጮሃለን፣ እናስቀድሳለን። ግን ይኸው ሰይጣን ነው የበዛው፣ ክፉ መንፈስ ነው የበዛው። ለምን ሲባል እርግማን ነው። እርግማን አለብን። በቃ የተደበቀ እርግማን አለብን።
የሟርት እርግማን አለብን። የስልብና እርግማን፣ የክፋት እርግማን፣ የተንኮል እርግማን አለብን። የክህደት እርግማን አለብን። ዝም ብሎ መክዳት፣ ዝም ብሎ ይሄ አለብን። ስለዚህ ጸሎቱ ኃጢአት ትሁንበት። ጸሎቱ ኃጢአትን ታብዛ፣ ጭራሽ በደልን ታብዛ፣ አመፃን ታብዛ። እርግማን ሲበዛ ልክ እንደዚህ ነው። ጸሎቱ ኃጢአት ትሁንበት። በቃ ይጸልያል፣ ግን ጸሎቱ ኃጢአትን የሚያርቅ አይደለም፣ ጭራሽ የሚጨምር ነው። በምን ጊዜ ማለት ነው? በእርግማን ዘመን፣ በእርግማን ሰዓት፣ በእርግማን ትውልድ፣ በእርግማን ባህሪ፣ በእርግማን ኑሮ ልክ ይሄ ጸሎቱ ኃጢአት ትሁንበት። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።